እልፍኝ ነው ሸዋ የኢትዮጵያ አደራሽ እርካቡ ሸዋ ባለሚዛኑ የእውነት ዳኛ ነው ለወገኑ ዜጎቹን የሚያይ ሁሉንም እኩል በአግባቡ የሚያስተካክል ሰላም ጤና ይስጥልኝ ሀገሬ ልጆች እንዴት ውላችሁ አድራችኋል? እንዴት ናችሁ? ሁሉ መልካም? እኔ ባላገሩ ተሾመ ነኝ። ዛሬ ሚያዝያ 27 2018 ላይ እንገኛለን። እንዴት ናችሁ? ሰላም ናችሁ? ይህ የድል በዓል የነጻነት የድል በዓል ነው። የድል ቀን ነው። ይህ ድል ቀን ደግሞ ለእኛ ለኢትዮጵያኖች ትልቅ ዋጋ አለው። ነጮቹ ወይ ደግሞ ጣሊያኖቹ በእብሪት አድዋ ላይ ሲሸነፉ ለሁለተኛ ጊዜ ወደ ኢትዮጵያ የመርዝ ጋዝ እጅግ ዘግናኝ በሆነ መልኩ ኢትዮጵያኖችን በአዲስ አበባ በተለያዩ ሀገራችን ክፍል ሲያሰቃዩ፣ ሲጨፈጭፉ፣ ሲገሉ እንደነበረ ይታወቃል። እርግጥ ነው አሁን ፍቅር ይበልጣል ተብሎ በተለያዩ መልኩ አብረን እየኖርን አብረን እየሰራን ያለ ነው። ያው ያለፈን ይቅር ማለት መልካም ስለሆነ ለማንኛውም የዛሬ ቀን ሚያዝያ 27 በኢትዮጵያ ካላንደር ዝግ ሆኖ የሚውልበት ቀን ነው። ይህንን ቀን በጣም በሚገርም ሁኔታ በእኔ በግሌ በጣም ምናፍቀውና ደስ ብሎኝ የማከብረው ቀን ነው። አርበኞች በተለይ የሸዋ አርበኞች በሚገርም ሁኔታ በሚደንቅ ሁኔታ ማለት ነው ሸዋ ተጉለትና ቡልጋ አውራጃ ውስጥ አንዲት ግራር ላይ ተሰብስበው ከተለያየ አቅጣጫ እንደሆነው በአንድ አይን ተመልክተው በአንድ አንደበት ተናግረው በአንድ ጆሮ አድምጠው በአንድ እሳቤ የተራመዱበት አንዲት ግራር ስር አንድነታቸውን ያጸኑበት አንተ ብትቀር እኔ ብቀር አንተ ብለው በእምነታቸው ስጋ ተቋርጠው በሃይማኖታቸው ጸንተው ተማምለው ኢትዮጵያን አንድ ለማድረግ ከኢትዮጵያ ከመጣባት ወረራ ለማዳን የሄዱበት ርቀት አንዲት ግራር ነው። አንዲት ግራር ብዙ ጊዜ ባልፎ አልፎ በወፍ በረር የምንሰማው ይሆናል። አንዲት ግራር በጣም ከሳሴት ከምትባል ቦታ ተጉለት ውስጥ ማለት ነው 16 ወይ 18 ኪሎ ሜትር ርቀት ላይ ትገኛለች። ይህ ቀን ኢትዮጵያ አርበኞች የተመሰረተ ለምትሉ አንዲት ግራር ስር ነው የተመሰረተው። የሸዋ አርበኞች ወይ ደግሞ ኢትዮጵያ አርበኞችን አንዱን ጠርተን አንዱን የምንተውበት ምንም ነገር የለም። ሁሉም ኢትዮጵያን ዋጋ ከፍለዋል። ግን የኢትዮጵያ አርበኞች የተመሰረተበት አንድ የሆኑበት አንበገርም፣ አንነካም፣ እኛ እያለን ኢትዮጵያን ማንም ወራሪ አይደፍራትም ብለው በአንድ የጸኑበት ቦታ ነች አንዲት ግራር ማለት ነው። የሚቀጥለው ጊዜ አንዳንድ ዶኩመንተሪዎችን እግዚአብሔር በፈቀደ መልኩ የምናደርስ ይሆናል። ለማንኛውም እኛ ኢትዮጵያኖች ሲንነካ ይታወቃል፣ ያውቁናል፣ ነጮቹም ሁሉም ያውቁናል። እና እግዚአብሔር ይመስገን። እግዚአብሔር ሀገራችንን ይጠብቅ፣ ሰላማችንን ያብዛልን። የዛሬ ዓመት ደግሞ ድራሽ ያድርገን። ባህል ታሪካችንን እንጠብቅ። ባለ ሀገሩ ተሾመ ነኝ። ብሩክ ጊዜ